ይህን ያዘው ያልከኝ ለምንድነው ሲል ጠየቀው። ቅዱስ ሩፋኤልም ጋኔን ያደረበት ሰው ሲገኝ ይህን ከዕጣን ጋር ቢያጤሱበት ጋኔኑ ይለቀዋል ሲል መለሰለት። በዚህ ሁኔታ አንድ በአንድ ሲነጋገሩ ከቆዩ በኋላ መልአኩ ቅዱስ ሩፋኤል ዛሬ ከራጉኤል ቤት እናድራለን፣ እርሱ ዘመድ ነው፣ የእርሱም ልጅ ሳራ የምትባል ቆንጆ ልጅ አለችው፣ እሷን ለሚስትነት ይሰጥ ዘንድ ለራጉኤል እነግርልሃለሁ አለው። ጦቢያም ያቺ ልጅ ከዚህ በፊት 7 ሰዎች እንዳገቧትና 7ቱም ባገቧት ሌሊት ሞተው እንደሚያድሩ ሰምቻለሁ። ስለዚህ እኔ ለአባቴና ለእናቴ አንድ ልጅ ነኝ። እርሷን አግብቼ ከዚህ በፊት እንዳገቧት ሰዎች እኔም የሞትኩ እንደሆነ አባቴና እናቴን የሚረዳቸው የለም፣ ቢሞቱም የሚቀብራቸው አያገኙምና እፈራለሁ አለው። መልአኩ ቅዱስ ሩፋኤል ግን አባትህ ከዘመዶቹ ወገን ካልሆነ በስተቀር ሌላ ሴት እንዳታገባ ሲል የነገረህን ረሳህን? 7 ባሎቿ ሞተውባታል ስለምትለው እኔ መድኃኒቱን አሳይሃለሁ። አይዞህ፣ አትፍራ፣ አትሞትም። የአሳውን ሐሞትና ጉበቱን ለምን መሰለ ያዘው ያልኩ? እንግዲህ ሐሞትና ጉበቱን ከዕጣኑ ጋር ጨምረህ ስታጤስበት በሳራ ላይ አድሮ የነበረው አስማንዲዮስ የተባለው ጋኔን ወጥቶ ይሄዳል። ፈጽሞም ወደ እርሷ በገባ ጊዜ ሁለታችሁ ይቅር ባይ ወደ ሆነው እግዚአብሔር ጸልዩ፣ እርሷም የተዘጋጀች ናት፣ ከእኛ ጋርም ወደ ሀገርህ ይዛት እንሄዳለን አለው። ጦቢያም ይህንን ቃል በሰማ ጊዜ ደስ አለውና ከእርሷ በስተቀር ሌላ እንደማያገባ በሙሉ ልቡ አሰበና ወሰነ። ከዚህ በኋላ ወደ ራጉኤል ቤት በደረሱ ጊዜ ሳራ በደስታ ተቀበለቻቸው። የሳራ አባትም ጦቢያን ገና እንዳየው ሚስቱ አድናንን ይህ ልጅ የእኔ ዘመድ ጦቢትን ይመስላል አላት። ከዚያም ጋር አያይዞ ልጆች ከየት መጣችሁ አላቸው። እነርሱም ከነነዌ ሀገር ነው የመጣነው አሉት። ከዚያም ሀገር ጦቢት የሚባል ወንድም ነበረኝ፣ ታውቁት ይሆን ሲል ጠየቃቸው። በዚህ ጊዜ ጦቢያ አባቱን ሲጠራለት እናውቀዋለን፣ እኔ ራሴ የጦቢት ልጅ ነኝ አለው። ከዚህ በኋላ ራጉኤል የወንድሜ ልጅ ነህን ብሎ እቅፍ አድርጎ ሳመው። አድናንም ሳመችውና ሁሉም ተያይዘው የናፍቆት ለቅሶ ተላቀሱ። የሳራም አባት ከወንድሙ ጦቢት ጋር እንደመጡ ሲገነዘብ በጋርዱ በጥሩ ሁኔታ ጋበዛቸው። ራት ከበሉ በኋላ ጦቢያ ቅዱስ ሩፋኤል በመንገድ የነገረውን በልቡ ሲያወጣና ሲያወርድ ስለዋለ ቅዱስ ሩፋኤልን ያንን በመንገድ የነገርከኝን አሁን ፈጽምልኝ አለው። የሳራም አባት ራጉኤል ነገሩን ሰምቶ ስለ ልጅቷ መሆኑን ስለገባው ጦቢያን ልጄ ይህች ልጅ ላንተ የምትገባ ናትና ሰጥቻለሁ፣ አይዞህ፣ አትጠራጠር፣ አሁንም ብላ ጠጣ፣ ለዛሬም ደስ ይበልህ አለውና ሳራ ካለችበት የጫጉላ ቤት እንዲገባ ካደረጉ በኋላ ዘጉበት። ጦቢያም ሳራን በይ እህቴ ኑሯችን እንዲቃናልንና ጋብቻችን እንዲባረክልን አስቀድመን ወደ ፈጣሪያችን ጸሎት እናድርግ አላትና አብረው ጸሎት አደረጉ። ጸሎት ካደረጉ በኋላም ያንን የያዘውን የአሳ ጉበትና ሐሞት ከዕጣን ጋር ጨምሮ ሲያጤስበት በሳራ ላይ አድሮ ባሎቿን ሲገድልባት የነበረው አስማንዲዮስ የተባለው ጋኔን ከሳራ ለቆ ወጥቶ ሄደ። ሁለተኛም ሊመለስ አልቻለም። እነርሱም በሰላምና በጤና አደሩ። ከዚህ በኋላ የጤንነታቸውን ነገር ሲረዳ የሳራ አባት ራጉኤል ለሰርጉ ቀን የሚሆን የ14 ቀን በዓል እስኪፈጸም ድረስ ጦቢያ ወደ ሀገሩ ሄዳለሁ ብሎ እንዳያውከው አስማማው። የ14 ቀን የሰርጉ በዓል ከተፈጸመ በኋላ ሚስቱንና ጥሬ ገንዘቡን ከከብት ስጦታ ጋር አድርጎ መርቆ ወደ ሀገሩ ሰደዳቸው። የጦቢያ ወላጆችም ልጃቸው በመዘግየቱ ምን አግኝቶት ይሁን እያሉ ለጊዜው ሲያዝኑና ሲጨነቁ ነበር። ከጥቂት ቀናት በኋላም ሚስቱንና ግመሎቹን ይዞ ሲመጣ በክብርና በደስታ ተቀበሉት። የጦቢያ አባት ጦቢትም ልጅህ መጣ ሲሉት አይነ ስውር ስለነበር እርሱን እቀበላለሁ ሲል ወደቀ። ወዲያውም ጦቢያ የአሳውን ሐሞትና ጉበቱን ይዞ ስለነበር የአባቱን አይን ቀባው። ወዲያውም አይኖቹ ተከፈቱ። በመጨረሻም ከጦቢያ ጋር ሄዶ የነበረው መልአኩ ቅዱስ ሩፋኤልን የድካሙን ዋጋ ገንዘቡን ለመስጠት ጠሩት። እርሱ ግን ጦቢትንና ጦቢያን ፈጣሪያችሁን አመስግኑ፣ እናንተ እስከ ዛሬ ድረስ ከየት እንደመጣው ማን እንደሆንኩ አላወቃችሁም።
የእግዚአብሔር ምስጢር ግን በክብር ሊገለጥ ይገባል እንጂ ሊሰወር ስለማይገባ የእኔን ተፈጥሮና ስም ልነግራችሁ እፈልጋለሁ አላቸው። ተፈጥሮዬ መልአክ ነኝ። ሥራዬም የቅዱሳንን ጸሎት ከሚያሳርጉ ከሰባቱ ሊቃነ መላእክት አንዱ እኔ ሩፋኤል ነኝ ሲል ገለጠላቸው። እነሱም ወድቀው የአክብሮት ስግደትን ሰገዱለት። የአባቶቻቸውን አምላክ እግዚአብሔርንም አመሰገኑ። የቅዱስ ሩፋኤል ልመናው ይርዳን፣ በረከቱ ይደርብን። ወስብሐት ለእግዚአብሔር አሜን።